ሰላም ለእናንተ ይሁን። እኔ ታችሁ ሳምሪ ነኝ። ከኔ ጋር አብረን እንዴት እግዚአብሔርን ቃል ማጥናት እንዳለብን እናያለን። ብዙ ጊዜ ብዙዎቻችን እንጠይቃለን፣ እግዚአብሔርን ቃል ለማጥናት ምን ማድረግ ነው ያለብን፣ ከየት ልጀምር የሚሉ ጥያቄዎችን እንጠይቃለን እና በዚህ ቪዲዮአችን እነዚህን ጥያቄዎች ለመሸፈን እንሞክራለን ማለት ነው። እሺ፣ መጀመሪያ እግዚአብሔርን ቃል ለማጥናት ማድረግ ካለብን ነገር ከመግባታችን በፊት እስቲ ይህን ጥያቄ እንጠይቅ። እግዚአብሔርን ቃል እንድናጠና ያነሳሳን ነገር ምንድን ነው? ለምሳሌ እኔ እግዚአብሔርን ቃል ለማጥናት ያነሳሳኝ ነገር እግዚአብሔርን ማወቅ በጣም በምፈልገው በጣም ጉጉት አለኝ፣ አሁንም አለኝ። እግዚአብሔር ታውቆ አይጨረስም፣ ግን በቃ በጣም ፈልግ ነበረ። ሲወራለት በቸርች ስማር በቃ እግዚአብሔር ይስበኝ ነበርና መጽሐፍ ቅዱሴን እንዳነብ አስትራክት አደረገኝ ማለት ነው። በጣም ገለጥኩትኝ፣ እግዚአብሔርን ወደ እውነት ሁሉ ሲመራኝ አየሁትኝ ማለት ነው። እናንተም እስቲ ያነሳሳችሁን ነገር እወቁ። እሺ፣ ወደ ዋናው ጉዳያችሁ ደግሞ ስንሄድ እግዚአብሔርን ቃል ለማጥናት ማድረግ ያለብን የመጀመሪያው መጽሐፍ ቅዱስ ማዘጋጀት። የኔ የምትሉት የራሳችሁ መጽሐፍ ቅዱስ ይኖራችሁ ካለን ጥሩ፣ ካለን መውጣት፣ ከሌለም መግዛት ካልቻለን ደግሞ ቤተክርስቲያን ወይ ቸርች ብንሄድ እርግጠኛ ነኝ ይሰጧችኋል። አቅም የለኝም እንደዚህ ስጡኝ ብትሏቸው ይሰጧችኋል። አለ የተዘጋጀ በነፃ የሚታደል አይ ቲንክ የሚሰጣል እና እንደዛ ማግኘት ትችላላችሁ። ከዛ መጽሐፍ ቅዱስ አይነቶችን መምረጥ። ይኸውን እኔ ያለኝ መጽሐፍ ዩቢኤስ ዩናይትድ ባይብል ሶሳይቲስ የሚባሉት በ1962 ላይ የ62ቱ እትም ነው እና ቀጥታ ከዕብራይስጡ እና ከግሪኩ የተተረጎመ ነው። ይህን መጽሐፍ ትንሽ ይከብደኝ ነበር በፊት ማጥናት፣ አማርኛው ከበድ ስለሚል በዛም በነበርኩበት ሰዓት አሁን እኛ ኮሚዩኒኬት ከምናደርገው አማርኛ ትንሽ ከበድ ይለኝ ነበር እና አሁን ግን ይገባኛል። በፊት የምጠቀመው የነበረው አዲሱ መደበኛ ትርጉም የሚባል ሌላ ደግሞ መጽሐፍ ቅዱስ ቨርዥን አለ እና ያ በጣም አማርኛውን ቅልል ያደርገዋል። አሁንም ባነበው በጣም እወደዋለሁ። እሱን ማንበብ ትችላላችሁ፣ እሱን መግዛት ትችላላችሁ። ወይ ደግሞ የኃይለ ሥላሴም አለ። ከዛ በፊትም ደግሞ የሆነ አቡሩሚ የሚባል ሰውዬ አስተርጓሚ የጻፈ አለ። እንግዲህ ውስጣችሁ እንዳለ መግዛት ነው ማለት ነው። ይሄ ግን 62ቱን በጣም ኮመን ነው እና መደበኛ በጣም ይጠቀማል ሰው ማለት ነው። እሺ፣ ሁለተኛ ደግሞ ነጥባችን መጽሐፍ ቅዱስን ለማጥናት ጊዜና ቦታ መምረጥ ነው። የሚመቸን ጊዜና ቦታ። ጊዜ የለኝም ማለት አንችልም። እግዚአብሔር ጊዜ ካልሰጠን እንዴት ነው ይህን ህይወት የምንኖረው? ስለዚህ ጊዜ እናመቻችለት። በትምህርት ሰዓት ሆነ ማታ ምን ሊሆን ይችላል፣ እንቅልፍ ሊደክመን ይችላል። ግን ራሳችንን ወደዛ ነገር ለማስለመድ መሞከር ወይ እረፍት ካለን በእረፍታችን ሰዓት በማለዳ ብቻ የሚመቻችሁ ነው። ጊዜ የለንም ካለን ደግሞ ኦዲዮ ባይብል አለ። እሱን በመስማት በምንወጣበት በምንገባበት ያንን ማድረግ እንችላለን ማለት ነው። ኦኬ፣ ከዛ ደግሞ ሶስተኛ ነጥባችን ደግሞ መጸለይ ነው። ዋና ጉዳይ በጣም መጸለይ። ይሄ እግዚአብሔር ቃል በራሳችን አውቀን የምንጨርሰው አይደለም፣ አንጨርስም። ሲጀመር ይሄ እግዚአብሔር ቃል በሰዎች ሀሳብ በሰዎች ፍላጎት የተጻፈ አይደለም፣ ግልጽ እንደሆነ እና እግዚአብሔር ራሱ ካላበራልን በፍጹም የፈለገ ያለን ጠቢብ መጥቶ ሊያስተምረን አይገባንም። እግዚአብሔር ቃል ምን ይለዋል? እንደውም ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ላይ ስናየው ቅዱሳት ሰዎች ተመርጠው የተመረጡ ቅዱሳት ሰዎች በእግዚአብሔር መንፈስ ተነድተው የጻፉት እንደሆነ የተናገሩት እንደሆነ ይናገረናል። ይሄ እግዚአብሔር ቃል እስትንፋሰ እግዚአብሔር ያለበት እንደሆነ ራሱ የእግዚአብሔር መንፈስ ያለበት መጽሐፍ ስለሆነ ራሱ እግዚአብሔር ካላበራልን አይሆንም። በተለይ ደግሞ ይሄ ቃል ወደ እውነት ሁሉ ይመራናል። ያ እውነት ደግሞ ማን ነው ካልን ጌታ ኢየሱስ ክርስቶስ ነው። አንድ ቀን የሆነ ጊዜ ጌታ ኢየሱስ ክርስቶስ ከመሞቱ በፊት የጸለየው አንድ ጸሎት መቼም አይረሳኝም። ምን ይላል? ዮሐንስ ወንጌል ምዕራፍ 17 ላይ ስናይ መጀመሪያ አካባቢ እውነተኛ አምላክ የሆንከውን አንተንና የላከውን ደግሞ ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናትና እያለ ከአባቱ ጋር ይነጋገር ነበር ጌታ ኢየሱስ። እና እግዚአብሔርን ብቻ አውቆ ጌታ ኢየሱስን አለማወቅ ኪሳራ ነው። ስለዚህ መጽሐፍ ቅዱስ ደግሞ በጣም በሚገርም ሁኔታ ከዘፍጥረት እስከ ራእይ ድረስ ስለ ኢየሱስ ነው የሚናገረው። በጣም ይገርማል ይሄ ነገር። ራሱ ኢየሱስ ምን ይላል ለሐዋርያቶቹ ለደቀ መዛሙርቶቹ ሲናገር ከሙታን ከተነሳ በኋላ ሉቃስ ወንጌል 24 ላይ ማግኘት እንችላለን። ከቁጥር 44 ተጀምሮ ስናየው ሙሴ በሕግጋት መዝሙራቶች፣ እንዲሁም ነቢያቶች፣ ትንቢቶች የጻፉት ስለ እሱ እንደሆነ ያስታውሳቸው ነበር። ስለዚህ ስለ ኢየሱስ ነው የሚናገረው መጽሐፉ ማለት ነው። እንዲሁም ደግሞ ይመክራል፣ ይገስጻል፣ ያስተምራል፣ ያጽናናል። ከነዚህ በዋናነት
ስለ ኢየሱስ እንድናውቀው ይሄ ቃሉ ይረዳናል ማለት ነው። ጌታ ኢየሱስ ራሱ ይህንን ካላቸው በኋላ ምን ይላል? ምን ያደርጋል? መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው ይላል። ስለዚህ እግዚአብሔር ራሱ አይምሯችን ካልከፈተ፣ ልቦናችንን ካላበራ ይህን ቃል ማወቅ አንችልም። ሁል ጊዜ ልባችን በተከፈተ ሁኔታ አስረዳን፣ ይህ ቃል ምንድን ነው ብለን መጸለይ ያለብን። ሁለተኛው ደግሞ መጸለይ ያለብን ነገር ኮንሲስተንሲ እንዲኖረን፣ በቃ ተስፋ እንዳንቆርጥ እንዳናቆመው፣ እግዚአብሔር በቀጣይነት እንድንቀጥል ማንበብ እንድንችል። ምክንያቱም ይህ ቃል አንዳንዴ ፍራስትሬት ሊያደርገን ይችላል። እኔ አሁን እግዚአብሔርን ቃል ሳጠና አንዳንዴ የማይገቡኝ አንዳንዴ ሳይሆን ብዙ ጊዜ የማይገቡኝ ነገሮች ነው። ጌታ ለምን ይሄ ቃል ለምን እዚህ ጋር ገባ? ለምን ይሰራል? እዚህ ጋር ለምንድን ነው የማይገባኝ? በቃ ሁሉ ጊዜ ውስጥ ጥያቄ ይፈጥር ነበርና ተስፋ ሊያስቆርጠን ይችላል። መጽሐፍ ቅዱስን ስናጠና አይሆን ነው ወዲያው ሊገባችሁ ይችላል። ደስ ይላል በጣም እንደዛም ከሆነ። እኔ ግን የነበረኝ ጉዞ ጥያቄ ነበሩ ከሚያስገርሙኝ ከሚያስደንቁኝ ባሻገር ማለት ነው እና እንድጸልይ ተስፋ ሳልቆርጥ ማንበቤ እንድቀጥል ራሱ እግዚአብሔር ሲረዳኝ አይቼዋለሁ። እና ያ ነገር እንዲሆን መጸለይ ያለብን ማለት ነው። ከዛ ደግሞ በአራተኛ ደረጃ ደግሞ ምንድነው ማድረግ ያለብን? ከየት ነው መጀመር የሚለውን ጥያቄ እንጠይቃለን። ከየት እንጀምር የሚለውን ጥያቄ ብዙ ሰዎች እንጠይቃለን። ብዙ መጽሐፍ ቅዱስ አስተማሪዎች፣ አዋቂዎች የሚነግሩን ከዮሐንስ ወንጌል እንድንጀምር ነው። ዮሐንስ ወንጌል ለምን ካልን ዮሐንስ ወንጌል የክርስቶስን ማንነት፣ አምላክነቱን፣ ጌትነቱን፣ ስራውን ብዙ በቃ የሚያስተምረናል እና ኢየሱስን ሞር እንድናውቀው ያደርገናል። ከየት እንደመጣ የሚለው ይናገራሉ። ከዛ ደግሞ ዘፍጥረት ላይ ስለ ሰው ልጆች፣ ስለ ኃጢአት፣ ስለ እንደዚህ ስለ አፈጣጠር፣ ስለ ስነ ፍጥረት ብዙ ይነግረናል። የሰው ልጆችን ይላሉ። ከዛ ደግሞ ጥልቅ ደግሞ ስለ ደህንነት መግባት ከፈለግን የጳውሎስ መልእክቶችን፣ ሮሜን መጽሐፍ ማንበብ፣ ስለ ጸሎት ደግሞ ማወቅ ከፈለግን እንዴት አድርገን እንጸልይ ብለን ጥያቄ ካለን ደግሞ የዳዊት መዝሙረ ዳዊትን ማንበብ፣ ጥበብ ከፈለግን ደግሞ ምሳሌ ማንበብ ይቻላል ይሉናል። እናንተ ከፈለጋችሁት ውስጣችሁ ካለው ጀምሩ። ሁሉም ቦታ እግዚአብሔር አለ። ሁሉ ደግሞ የሚገርመው ነገር እኔ እንደዚህ ነገሮችን ከማወቄ በፊት ራሱ በቃ ከዘፍጥረት ጀምሮ ነው ማነበው። ቃንቧላ ያስደንቀኛል። ራሱ እግዚአብሔር በራሱ ሰዓት ዋናውን ሀሳብ ጌታ ኢየሱስም ሲያበራልኝ ሲገልጥልኝ አይቼዋለሁ። እና ሳንጨናነቅ ከፈለግን እነዚህን ፕሮሲጀሮች መጠቀም ወይም ደግሞ ከአንዱ ጀምራለሁ ካል መጀመር ማለት ነው። ይህንን ካደረገን ወደ አምስተኛው ጥያቄ ደግሞ ወደ አምስተኛው ነጥባችን እንሄዳለን። አምስተኛው ደግሞ ይሄ ያነበብነው ቃል ይሄ የምናነበው ቃል በልባችን እንዲቀመጥ መናገር እንድንችል ማካፈል እንድንችል ምን እናድርግ የሚለውን ነው። እኔ በጣም የጠቀመኝ ነገር ምንድን ነው? ያወቅኩትን ነገር አካፍል ነበር። ይገርማችሁ አንድ ጥቅስ ተግባኝ በቃ ያቺ ጥቅስ ለእኔ ብርቄ ናት። አሁንም እንደዛው ያንን ቃል አካፍል ነበረ፣ ለጓደኞች አካፍል ነበረ፣ ለቤተሰቦች አካፍል ነበር። ባይብል ስተዲስ በሚኖረን ሰዓት በቃ ያወቅኩትን ከማካፈል ወደኋላ አለ። የገባኝን እግዚአብሔር ያበራልኝን በጣም በጉጉት ነው የምጠብቀው። አወራለሁ እና ያ ነገር ሳላስበው በቃ እንድገልጥ አደረገኝ። በዚህ ስፍራ እንደዚህ ይላል፣ በዚህ ስፍራ እንደዚህ ይላል እያልኩኝ እንድናገር ልማድ ሆነልኝ ማለት ነው። ያ ነገር በአይምሮ ውስጥ አስቀምጠው። ሁለተኛ ደግሞ በጣም የሚጠቅመው ነገር ጥያቄ መጠየቅ ነው። አንድ ጥያቄ ጠይቅ ነበር፣ በጣም ጠይቅ ነበር፣ አፋጥጥ ነበረ። በቃ በዛው ልክ ደግሞ የምጠይቀው ጥያቄ በእኔ ላይ ይገባ ነበር። ማይገቡኝ ነው ስለማይገባኝ ነበር የምጠይቀው። አሁንም ብዙ ጠይቃቸው ጥያቄዎች አሉ። እግዚአብሔርም እየመለሰልኝ ሰርች በማድረግ ደጋግሜ በማንበብ ይመለሰልኛል። እግዚአብሔር ራሱ እያበራልኝ ማለት ነው። እና ጥያቄ በመጠየቅ በጣም 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 ብዙ እንጠቀማለን። ጠይቁ ዙሪያቸው ያለውን ሰዎች ምንም ሳንፈራ ሳናፍር። ምክንያቱም ከኛ ይሄ የእግዚአብሔር ቃል ነው። እኛ በራሳችን ጥረት የምናውቀው ነገር አይደለም። ጠይቅ። ሶስተኛው ደግሞ አሰላሰል ነበር። በጣም ኦን ፐርፐስ በቃ አሁን እዚህ ሰዓት እዚህ ደቂቃ አሰላሰላለሁ ምናምን ብዬ አይደለም። የእግዚአብሔርን ቃል ሳነበው ራሱ የእግዚአብሔር መንፈስ ያስገርመኝ ነበር። ይሄ ቃል ደግሞ ወይቁድ ምን አይነት ቃል ነው? በቃ በጣም እደነቅ ነበር። እና በአንዱ ምዕራፍ ሊሆን ይችላል፣ በአንዱ ቁጥር ሊሆን ይችላል፣ ሌላ ክፍል ሊሆን ይችላል። ያስገርመኛል፣ ከህይወቴ ጋር ያገናኝልኛል። እንደገና ደግሞ ከሌላ ጥቅሶች ጋር ከሌላ መጽሐፎች ጋር እንደዚህ መጽሐፍ ውስጥ ካለ መጽሐፍ ጋር ያገናኝልኛል። በቃ ያ ነገር በጣም ስለሚማርከኝ በቃ አስብ ነበረ እና ያም ወደ ማሰላሰል ለካስ እየከተተኝ ነው። እና እኛ ያን ነገር ካደረግን በልባችን ላይ የማይቀመጥበት ምንም ምክንያት የለም ማለት ነው። ይበለጠ ደግሞ ማወቅ ከፈለግን እኔ በጣም ማድረግ የነበረው
መጀመሪያ አካባቢ መጽሐፍ ቅዱስን ነበር ብቻ ነበር ማነበው። ከዚህ የሆነ ሰዓት ላይ ስለ መጽሐፍ ቅዱስ ማብራሪያ እንዳለ ሰማሁኝ። ከዛ አንድ ማብራሪያ መጽሐፍ ተገዛ ማለት ነው። እና ይሄ መጽሐፍ በጣም ጠቅሞኛል። ይሄ መጽሐፍ ነው አሁን ላይ ያለ አይመስለኝም። እንደገና አባቴ ለመግዛት ፈልጎ አላገኘውም። ሌላ መጽሐፍ ታገኙ ትችላላችሁ። ይህ መጽሐፍ የጻፈው ዶናልድ ሲስታምስ የሚባል ሚስዮናዊ ነው የጻፈው። 10 ዓመት ምናምን ፈጅቶበታል ይሄን መጽሐፍ ለመጻፍ እና እኔ በጣም ባለውለታዬ ነው። የመጽሐፍ ብዙ ነገር አስተምሮኛል፣ ብዙ ነገር አሳውቆኛል። እውነት እግዚአብሔር ይባርኮኝ። ሰው እግዚአብሔር ይመስገን ስለሱና ይሄ ብቻ አይደለም፣ ሌላም መጽሐፎች አሉ ማግኘት ትችላላችሁ። ይሄ መጽሐፍ አለ፣ ሌላም በቃ ብዙ ይኖራሉ። በተለይ ደግሞ በእንግሊዝኛ ብዙ ማብራሪያዎች ይኖራሉ። እነዛን ማለት ትችላላችሁ። ሞር የበለጠ ለማወቅ ከፈለጋችሁ መጽሐፍ ቅዱስ መሸጫ ቤቶች ብትጠይቁ ታገኛላችሁ ማለት ነው። ይህ መጽሐፍ እኔና አባቴ እንጣላ ነበር። የዛኔ የነበረችን ብርቅዬ የምንላት እቺ ነበረች። እኔ ነኝ የምጠቀምበት አንተ ላይ የተባባል እንትን እንል ነበር። ሁልጊዜ ግን አሸንፍ ነበር እኔ። ኦኬ፣ ስለዚህ እኛም እንምረጥ። ይህንን አንድ ጥልቀት ያለው ጥናት የምናደርግ ከሆነ ከዚህ ደግሞ በበለጠ ጥናት አለ። የሆነ ሩት ወርዱን የግሪኩን የዕብራይስጡና እንደዚህ ጥልቅ የሆነ ጥናት አለ። እሱን ደግሞ ቀስ በቀስ ነው፣ በአንዴ አይሆንም። ራሳችን ወደ ማስለመድ እንሂድ። ራሳችን መጽሐፍ ቅዱስን ለማንበብ ራሳችን ስናስለምድ ራሱ የእግዚአብሔር መንፈስ በቃ ይመራናል፣ ያስተምረናል፣ ወዴት መሄድ እንዳለብን ያስተምረናል እና ራሳችንን ወደዛ እናዘጋጅ ማለት ነው። በመጨረሻ ደግሞ 6ኛ ነጥባችን የሚሆነው ምንድን ነው? የእግዚአብሔርን ቃል የተማርነውን በብነው በልባችን ያለውን ቃል እንዴት አድርገን ነው የምንኖረው የሚለው ጥያቄ ነው። በራሳችን አንችልም። እግዚአብሔርን ቃል ራሱ እግዚአብሔር እንድንኖረው ካልረዳን በስተቀር አይቻልም። ምክንያቱም ይሄ እግዚአብሔር የሰጠን ህይወት ራሱ እግዚአብሔር ራሱ ኢየሱስ የከፈተልን መንገድ ነው። በሩን ቀጭን ነው፣ መንገዱን ቀጭን ጠባብ ነው። ይሄ የጽድቅ መንገድ ቀጭን እንደሆነ ቃሉን ይነግረናል። ራሱ እግዚአብሔር ካላስኬደን፣ ራሱ ካልመራን ማይቻል ነገር ነው። ስለዚህ ሳንጨናነቅ እርፍ ብለን በእግዚአብሔር ማለት ነው የእግዚአብሔርን ቃል የምናነብ ከሆነ ለእግዚአብሔር ቃል ጊዜ የምንሰጥ ከሆነ እንደገና ደግሞ ምንጸልይ ከሆነ ከእግዚአብሔር ጋር ህብረት ዋናዎቹ ነገሮች ህብረት ለማድረግ እያደረግን ነው ማለት ነው። ያ ነገር ራሱ የእግዚአብሔርን ህይወት የእግዚአብሔርን የቅድስና መንገድ እንድንጠማ እንድንፈልግ ያደርገናል። የእምነት አባቶችን ታሪክ ስናነብ ያደረጉትን ዋና ደግሞ የምሳሌያችን የኢየሱስን ስናነብ ሞር ኢንስፓየር ያደርገናል። ራሱ ሳናስበው ሲለውጠን እናያለን። እኔ በህይወቴ እንደዛ ነው የሆነው። አሁንም ወደ መለወጥ፣ ወደ ክርስቶስን ወደ መምሰል፣ እግዚአብሔርን ወደ መምሰል፣ ወደ ቅድስና የሚመራኝ ከእሱ ጋር ህብረት ባደረግኩበት ልክ ነው እና ይሄ ነገር ይመራናል። ሳንጨናነቅ እርፍ ብለን በእግዚአብሔር ያንን መስመር ብንራመድ ብናደርግ እግዚአብሔር እሱን ወደ መምሰል ህይወት የማይመራ ምንም ምክንያት የለም። እንደገና ደግሞ ከቅዱሳን ሰዎች ጋር ከቤተክርስቲያን ከቸርች ሰዎች ጋር ህብረት ማድረግን ይህንን መለማመድ አለብን። ለምን ቅድስና ለብቻችን የምንኖረው አይደለም፣ ከሰዎች ጋር ስንወጣው ነው አይደለም እሱ ነገር የሚታወቀው። እንዴት የተማርነውን ነገር አፕላይ ማድረግ እንደምንችል እና እናየዋለን። ብዙ መውደቅ አለ፣ ብዙ እንወድቃለን፣ ብዙ መውደቅ አለ። ግን ደግሞ በብዙ ደግሞ እግዚአብሔር ጸጋው በዝቶ ሲያነሳን ደግሞ እናየዋለን። ይሄ በእኔ ህይወት የሆነው ነው የሚሆነው ነው። እኔ የሰው ልጅ ደካማ ፍጥረት ነው። እግዚአብሔር ነው ጸጋን የሚሰጠው ኃይልን የሚሰጠው። ይህን እንዲያደርግልን ዕለት ተዕለት ከእግዚአብሔር ጋር በቃሉ ራሳችን ምናስተምር ከሆነ ምናጠና ከሆነ ምንጸልይ ከሆነ እግዚአብሔር ራሱ እንዴት እንደሚለውጠን እናያለን። የእሱ ኃላፊነት ነው። ስውር እጁ ውስጣችንን ሲሰራው በመንፈሱ ሲያጥበን በቃሉ ሲያድሰን ሲነቅል የሚነቅለውን እየነቀለ የሚተክለውን እየተከለ እንዴት ህይወታችንን ሲቀይር ማየት እንጀምራለን። ራሳችን ሰዎቹ ያስከሚነግሩን ማለት ነው። ይሄ የሚያልቅ ፕሮሰስ አይደለም፣ ሁሉ ጊዜ የሚቀጥል ነው። ኢየሱስ እስከሚመጣ የምናድገው ህይወት ነው ማለት ነው። ይሄን ይመስላል። ይሄንን ካልን የመጨረሻ ደግሞ ኔክስት ቪዲዮአችን ላይ የእግዚአብሔርን ቃል ለማጥናት ስንነሳሳ እንዳናጠና የሚያደርጉ ተጽዕኖቹ ምንድን ናቸው የሚለውን በሚቀጥለው ቪዲዮአችን ላይ ለማየት እንሞክራለን።
እስከዛው ጌታ ይባርካችሁ፣ እግዚአብሔር ይርዳችሁ። ጸልላችኋለሁ፣ ለእኔም ጸልዩልኝ። እስከዛው መልካም ጊዜ። ቻው